ሰላም እንዴት ቆያችሁ? ዛሬ የኢንትሮዳክሽን ቱ ሎው ክላሳችንን እንቀጥላለን። ዛሬ የምንመለከተው ሪሌሽንሺፕ ቢትዊን ሎው ኤንድ ስቴት የሚለውን ታይትል ይሆናል። በዚህ ታይትል ውስጥ ስቴት እና ህግ ምን አይነት ሪሌሽንሺፕ አላቸው የሚለውን በተመለከተ ሶስት መሰረታዊ የሆኑ ቲዎሪዎች አሉ። ዛሬ የምንመለከተው ቀለል ባለ መንገድ ባጭሩ እነዚህ ሶስት ቲዎሪዎች ምንድን ነው የሚሉት የህግንና የስቴትን ሪሌሽንሺፕ በተመለከተ አንደኛ ቲዎሪዎቹ ምንድናቸው እና ቲዎሪዎቹ ደግሞ ስለ ሪሌሽንሺፓቸው በህግና በስቴት መካከል ስላለው ሪሌሽንሺፕ የሚያነሷቸው ሀሳቦች ወይም ነጥቦች ምንድናቸው የሚለውን ነገር አጠር ባለ ኖት አለ። ከሱ ነው ማሳያችሁ። እናንተ ተጨማሪ ነገር ከሞጁሉ ማንበብ ትችላላችሁ። ግን ዋና የቲዎሪዎቹ ዋና አርጊውመንት ምንድነው የሚለውን ነገር እንመለከታለን። እሺ the relationship between law and state is commonly explained through three principal jurisprudential theories በሶስት ዋና የህግ ቲዎሪዎች ይገለጻል ነው የሚለው በህግና በስቴት መካከል ያለ ሪሌሽንሺፕ ምንድናቸው እነዚህ? የመጀመሪያው the first theory ምንድነው? state is superior to law and creates it or creates law። የመጀመሪያው ቲዎሪ ምንድነው የሚለው ስቴት የህግ ምንድነው የበላይ ነው፣ ከዛስ ህግንም ክሬት ያደርጋል። ስቴት ሱፔሪየር ነው ካልን ህግ ከህግ የበላይ ነው ማለት ነው። ስቴት እዚህ ጋር ሩል ኦፍ ሎው የሚባለው ነገር ኮንሰፕት ሳይሆን ስቴት ሱፔሪየር ነው ካልን ሎው ኢዝ ሳቦርዲኔት ቱ ዘ ስቴት እንደማለት ነው። ሱፔሪየር ብቻ ሳይሆን ህግን ምን ያደርጋል? ስቴት ክሬት ያደርጋል። ህግን የሚያወጣው ስቴት ነው፣ ላወጣው ህግ ደግሞ የበላይ ነው የሚል አርጉመንት ነው ይሄ ቲዎሪ ያዘው። እና እዚህ ቲዎሪ ላይ በዋናነት የሚነሳው ስኮላር ማን ነው? ጆን ኦስቲን ነው። ጆን ኦስቲን ከዚህ በፊት ስለ ሜጀር ቲዎሪስ ኦፍ ሎው አራቱን በምንመለከትበት ጊዜ ስለ ፖዚቲቪስት ቲዎሪ ስናነሳ እዛ ላይም ነበር ኦስቲን አንድ ቲዎሪ አለው፣ ኮማንድ ቲዎሪ ነው የሚለው። ኮማንድ ቲዎሪ ምንድነው? ፖዚቲቪስት ቲዎሪ ላይ እንዳነሳ ነው ህግ ማለት አንድ ሶቨሬን የሆነ አካል ያወጣው ወይም የዛ አካል ትዕዛዝ ወይም ኮማንድ ምንድነው ነው የሚለው ህግ ነው የሚለው። the same ነው እዚህ ጋር according to Austin's command theory law is the command of the sovereign። ስለዚህ አንድ ሉዓላዊ አካል አለ፣ የዛ ሉዓላዊ አካል ኮማንድ ምንድነው? ትዕዛዝ ምንድነው? ህግ ነው ኦስቲን የሚለው። ስለዚህ እዚህ ጋር ያ ሶቨሬን ማን ነው ማለት ነው? ስቴት። ስለዚህ a sovereign is a political authority who is habitually obeyed by the majority of the population and doesn't habitually obey anyone else። ስለዚህ ህግ ማለት የአንድ ሶቨሬን ኮማንድ ነው። ሶቨሬን ማለት ደግሞ አንድ ፖለቲካል አውቶሪቲ ነው፣ የአንድ ፖለቲካ ባለስልጣን ነው፣ አካል ነው። which means ስቴት እንደማለት ነው። አብዛኛው majority of the population ደግሞ ምን ያደርጋል? ኦቤይ ያደርገዋል ስቴትን። ያንን ሶቨሬን አካል ያንን ሶቨሬን የሆነ ፖለቲካል አውቶሪቲ ይገዛለታል፣ ይታዘዝለታል። and that sovereign body or that sovereign authority doesn't habitually obey anyone else። ሌላን እሱ ኦቤይ የሚያደርገው አካል የለም፣ which means superior ነው ማለት ነው። ቅድም ስቴት is superior ያለው እዚህ ጋር ነው ማለት። ስቴትን እንደ superior እንደ sovereign ይወስዱና ሱፔሪየር ከሆነ ሌሎች ከሱ በታች ናቸው፣ ሳቦርዲኔት ናቸው፣ ኢንፌሪየር ናቸው። ሶቨሬኑ ምንድነው? ሶቨሬኑ ሱፔሪየር ነው። ስለዚህ ለሌላ እሱ አይገዛም እንደማለት ነው። in this sense the state through እዚች ጋር ነው። in this sense the state through the sovereign creates and enforces. ስለዚህ በሉዓላዊነቱ ስቴት ምን ያደርጋል? ህግን ክሬት ያደርጋል። ክሬት ብቻ ሳይሆን ያስፈጽማል።
ኢንፎርስስ ዘ ሎው። የመጀመሪያው ቲዮሪ እንደዚህ ነው የሚለው the sovereign itself is above the law። ይኸው ሱፔሪየር ነው ያለው ቅድም ይሄ ነው። ሶቨሬኑ ምንድን ነው? ከህግ አባቭ የበላይ። ነገር ግን ኢንዲቪጁዋል ኦፊሻሎች ባለስልጣናት ማለት ነው ኢንዲቪጁዋሊ ከሄድን ደግሞ ለዛ ህግ ይገዛሉ ነው የሚለው። እንግዲህ አይ ቲንክ ኮንትራዲክት የሚያደርግ ነገር ያለ ይመስላል። ስቴት አባቭ ሎው ብሎ ኦፊሻሎች ደግሞ ባለስልጣናት ምናምን ባውንድ ባይ ዘ ሎው በህጉ ይገደዳሉ ወይም ይገዛሉ የሚል ሀሳብም ያነሳሉ። ፕሮሲፒካል አይዲያስ ኢንፍሉዌንስድ ባይ ጆርጅ። እዚህ ጋር ደግሞ ሌላ ሰው አለ። ይሄኛው ሰውዬ ምንድን ነው የሚለው ስቴት አስ ሱፕሪም ሞራል ኢንቲቲ። ይኸው እዚህ ጋር ያው የመጀመሪያ ቲዮሪ ስር ያለ ሰው ነው፣ ስኮላር ነው። ስቴት ምንድን ነው የሚለው ሱፕሪም የሆነ ሞራል ኢንቲቲ ነው ወይም ተቋም ኢንስቲትዩሽን ነው፣ ሶርስ ነው ለሞራሊቲ። ስቴት ሶርስ ነው። ሌሎች ኢንዲቪጁዋሎችን ገበርን የሚያደርጉ ሞራሊቲዎች አሉ አይደለ? ከነሱ እንኳን ምንድነው ሱፕሪም ነው፣ ሶርስ ነው። ኮንትራዲክት ማድረግ የለበትም ወይም ከስቴት ሞራሊቲ ጋር ኢንላይን መሆን አለበት። which means ስቴትን አሁንም የሚያስቀምጠው የት ነው? ከሁሉም ሱፔሪየር አድርጎ ነው የሚያስቀምጠው። ሀሳቡን ጀስት አንደርስታንድ ለማድረግ ነው። አሁን ይሄ ቲዮሪ የሚናገረው ስቴት ለህግ ሱፔሪየር ነው፣ ህግንም ክሬት ያደርጋል። ሌሎች በሙሉ ለሱ ምንድናቸው? ሳቦርዲኔት ናቸው፣ የበታች ናቸው። under such thinking the state becomes an ultimate authority whose will shapes the law። ultimate authority the last የሚባለው ስቴት ነው። ህግን ሼፕ የሚያደርገው የሚያወጣው በሉት፣ ሪቮክ የሚያደርገው፣ ሞዲፋይ የሚያደርገው ምንም በሉት ማን ነው? ስቴት ነው። ከህግ ስቴትን ያስቀድማል። የቲዮሪ ባጭሩ እንደዛ ነው። የበላይ ያደርጋል ከህግ ምንም ስቴትን። ሌላ ደግሞ በናዚና በአዶልፍ ሂትለር ጊዜም ይሄ ሀሳብ ተሻሽሎ ቀርቧል። እነሱ ምንድን ነው ያሉት? ሎው ኢዝ ሲምፕሊ ኢንስትሩመንት ኦፍ ዘ ሩለርስ ዊል። የመሪዎች ፈቃድ፣ በቃ የመሪዎችን ፈቃድ ማስፈጸሚያ ኢንስትሩመንት ነው ህግ ብሎ ነው አዶልፍ ሂትለር እና ናዚዎች ያስቀመጡት ማለት ነው። ስለዚህ ፋርዘር ትሪትድ ሎው አስ ዋት አስ ሲምፕሊ ኢንስትሩመንት ኦፍ ዘ ሩለርስ ዊል። መሪዎች አሉ፣ ባለስልጣናት አሉ፣ ኦፊሻልስ አሉ አይደለ? ሊደርስ የሚባሉ አሉ። እነዚህ ሊደሮች የራሳቸውን ዊል ኢንፎርስ የሚያደርጉበት የሚያስፈጽሙበት ኢንስትሩመንት ነው ህግ። ዋና አርጊመንታቸው ምንድነው? ስቴት ኢዝ ሱፔሪየር። ከህግም ከሲቲዝንም ከሶሳይቲም ማን ነው ሱፔሪየር? ስቴት ነው። ህግም ቢሆን ሳቦርዲኔት ነው ለስቴት የሚል ነገር አርጊው ያደርጋሉ። የመጀመሪያው ከሪሌሽንሺፕ ቢትዊን ስቴት ኤንድ ሎው ያለውን ሪሌሽንሺፕ በዚህ እንገልጻለን። ሁለተኛው ቲዮሪ ደግሞ ምን ይላል? ላንብብላችሁ። The second theory maintains that law can bind the state። ይሄ ደግሞ ስቴትንም ምን ይገዛል? ህጉ ይገዛል። ቅድም የመጀመሪያው ቲዮሪ ላይ ሱፔሪየር ነበር አይደለ ስቴት። እዚህ ጋር ስትመጡ ግን ስቴት ሁላ ለማን ይገዛል? ለህግ ይገዛል። አሁን የህግን ቀዳሚነት ወይም የህግን የበላይነት እዚህ ጋር እንመለከታለን። እዚህ ጋር ያሉ ስኮላርስ ምንድን ነው የሚሉት? A proper legal system exists only when both rulers and citizens are subject to the law። ትክክለኛ የህግ ስርዓት ወይም የህግ ሲስተም አለ የሚባለው መቼ ነው? ሩለርስ ወይም ሊደርስ እና ዜጎቹ ገዢዎቹም
አይደለ? ሩለርስ ገዢዎች ናቸው። ሌላው ደግሞ ዜጋ። ሁለቱም ለህጉ ምን ሲሆኑ ነው? ሲገዙ ነው የሚለው ምን ማለት ነው? ስቴትን ወደ ታች ያደርገዋል። ይሄኛው ቲዮሪ ከህግ ወደ ታች በታች ነው። ለህግ ሁላ ይገዛሉ። ህግ የበላይ ነው። ህግ ስቴትንም ሲቲዝንም ሁሉንም ነው የሚገዛው የሚል ነገር አድርጎ ያደርጋሉ። although the state may create laws ህግን ስቴት ክሬት የሚያደርግ ቢሆንም እንኳ ምን ማድረግ አለበት? it should also respect and follow the law ህግን የሚያወጣው ስቴት ነው የሚለውን ነገር ያምናሉ to some extent። ህግን እነሱ የሚያወጡ ቢሆንም እንኳ ለሚያወጡት ህግ ተገዢው መሆን አለባቸው ብሎ ነው አርጉ የሚያደርገው ይሄኛው ቲዮሪ። ህጉን ያወጡትን ህግ ሪስፔክት ማድረግ አለባቸው፣ ፎሎ ማድረግ አለባቸው። ህጉ እነሱንም ጭምር ነው የሚገዛው፣ እነሱ ከህጉ የበላይ አይደሉም የሚል አርጉመንት ነው ይሄኛው ቲዮሪ የሚያነሳው። ሌላ ተጨመረላችሁ ጆርጅን እዚህ ጋር ካያችሁ ምንድነው እሱ ያለው? ሰልፍ ሊሚቴሽን፣ ራስን ህጉን ራሳቸው አውጥቶ ከዛ ደግሞ ራሳቸውን ይገድባሉ። ሰልፍ ሊሚቴሽን ወይም አውቶ ሊሚቴሽን ይባላል። ለምሳሌ አንድ ሰው ህግ አውጥቶ ባወጣው ህግ ራሱ ሲገዛ ማለት ነው። እሱም ተጨምሮ ተጠያቂ ሲሆን ህጉ እሱንም ጭምር ተጠያቂ ሲያደርገው አውቶ ሊሚቴሽን ወይም ሰልፍ ሊሚቴሽን እንላለን። ይሄው which means state voluntarily restricts its own power የራሱን ፓወር በፈቃደኝነት ምን ሲያደርግ ሲገድብ ያንን ሰልፍ ሊሚቴሽን ወይም አውቶ ሊሚቴሽን እንለዋለን ማለት ነው። አዘር ቲዮሪስትስ ግን ይህንን የሚቃወሙ አሉ። ይህን የሚቃወሙ ለምሳሌ ምን ይላሉ? argue that law doesn't originate from the state at all እኛውን ቲዮሪ ኦፖዝ የሚያደርጉ አሉ። ህግ ከስቴት አይደለም፣ ሶርሱ ስቴት አይደለም፣ ሌላ አካል ነው ብሎ የሚቃወሙ አሉ። ስለዚህ የህግ ሶርስ ስቴት ነው። ስቴት አይደለም ካልን ማን ነው ሶርሱ? ለህግ ማን ነው የሚለውን ጥያቄ ስንጠይቅ ምን ይላሉ? from the community's sense of justice or social value ከማህበረሰቡ ሴት ነው የሚመነጨው ህግ። ስለዚህ ስቴት ምንድነው? በእነዚህ አርጉመንት መሰረት in this view state institutions merely express and enforce those societal norms እዚህ በማህበረሰቡ ያሉ ልማዶችን ወይም የማህበረሰቡን ኢንተረስት ማጆሪቲውን ኢንተረስት ምን የሚያደርጉ ኤክስፕሬስ የሚያደርጉና የሚያስፈጽሙ ናቸው ስቴት እንጂ ለህግ ራሳቸው ሶርስ አይደለም ብለው ነው ሁለተኛውን ቲዮሪ እነዚህ የሚቃወሙት። እንደዚህ ተቃውሞ አልተውም። ሶስተኛ ላይ እናያለን ቲዮሪውን። ሶስተኛውን ቲዮሪ ስናይ ሞር ክሊር ይሆንልናል። ስለዚህ ምንድነው በአንደኛውና በሁለተኛው መካከል ያለው ልዩነት? አንደኛው ስቴትን ሱፔሪየር ያደርጋል፣ ከህግ በላይ ነው። ወደ ሁለተኛው ስትመጡ ግን ስቴት ህግን ያወጣል፣ ግን ለህጉ በፈቃደኝነት ይገዛል፣ ራሱን ሪስትሪክት ያደርጋል፣ ሊሚት ያደርጋል። ይሄኛውን ቲዮሪ ደግሞ የሚቃወሙ እንዳሉ አይተናል። ምን ብለው? ስቴት የህግ ምን አይደለም፣ ሶርስ አይደለም፣ ሶርሱ ሌላ ነው፣ ኮሚኒቲው ነው፣ በኮሚኒቲም ዘንድ ያለው ኖርም ነው። ስለዚህ ያንን ኖርም ኤክስፕሬስ የምናደርግበትና የምናስፈጽምበት ተቋም ነው ስቴት ብለው የሚቃወሙ። በዚህ መልኩ ነው የስቴትንና የህግን ሪሌሽንሺፕ አንደርስታንድ ልናደርግ የምንችል። ክሊር ያልሆነ ነገር ካለ as usual ጥያቄ ማድረስ ትችላላችሁ። ሶስተኛውን ቲዮሪ እንመልከትና እንጨርስ። ሶስተኛው ቲዮሪ ደግሞ ምንድነው የሚለው? The third theory states that law and the state are essentially the same thing viewed from different perspectives. ተመሳሳይ ነገር ናቸው ግን ከተለያየ እይታ ነው የምንመለከታቸው። how እዚህ ጋር ደግሞ ዋና ይሄንን አርጉመንት የሚያነሳው ኬልሰን አለ። ኬልሰን ምንድነው የሚለው? state is simply the legal order itself.
when we focus on the rules that regulate behavior ያ የሰዎችን የሶሳይቲውን ቢሄቪየር አክሽን ኮንዳክት ሬጉሌት የሚያደርገው ሩሎችን ካየን ህጎችን ደንቦችን ብቻ ከተመለከትን ህግ ማለት ያ ይላል። ደግሞ when we focus on the institution that create and enforce those rules አሉ እነዛ rules ላይ ፎከስ የምናደርግ ከሆነ እነዛ rules ህጎች ናቸው። ደግሞ እነዛን ህጎችን የሚያወጣና የሚያስፈጽም ምንድነው? ስቴት ነው። እንደዛ ይልና ግን law is more fundamental because legal order can exist even without a traditional state structure such as an international law። ህግን ምንድነው የሚል በቃ ተመሳሳይ ነገር ሆኖ from different perspective ነው የምንመለከተው ነው። እንደዛ ስንመለከት ሩልስ የሚለውን ነገር ብቻ ከተመለከትን ህግ ነው። ተቋማትን ክሬት የሚያደርግና የሚያስፈጽም ተቋም ይሄ ሱፔሪየር ኢንፌሪየር የሚል ነገር የለበትም። እዚህ ጋር የሚያወጣና የሚያስፈጽም ተቋም ካየን ደግሞ ስቴት ነው። እንደዛ ይልና ግን ሞር ትኩረት የሚሰጠው ለማን ነው? law is more fundamental ሞር ቤዚክ የሆነው ነገር እዚህ ጋር ማን ነው የሚለው ህግ ነው። ስቴት ማለት ሌጋል ኦርደር ነው፣ ሌጋል ሲስተም ነው። ኦኬ ስለዚህ law is more fundamental በጣም መሰረታዊ ነገር ህግ ነው የሚለው መሰረታዊ ነገር ህግ ነው ካለ በኋላ ምክንያቱም illegal order የሚለው እሱ ምን ነው? illegal order can exist even without traditional state structure such as international law። ስለዚህ ትራዲሽናል ስቴት ስትራክቸር በሌለበት እንኳን ኦኬ ሌጋል ኦርደር ኤግዚስት ሊያደርግ ይችላል። ስለዚህ ከስቴትም ይልቅ ሞር ፋንዳሜንታሉ ማነው ነው? መሰረታዊው ነገር ህግ ነው የሚል አርጉመንት ነው የሚያነሳው ሶስተኛው ቲዮሪ። ስለዚህ አሁን ምንድነው ሪሌሽንሺፓቸው ይሄ ምንድነው ተቀባይነት ያለው ወጥ የሆነ ሪሌሽንሺፕ አለ ብሎ ለመደምደም ያስቸግራል። ምክንያቱም ስኮላርስ የሚያነሱት የተለያየ አርጉመንት ነው፣ የተለያየ ፐርስፔክቲቭ ነው። አሁን እንዳየነው አንደኛው ቲዮሪ ስቴት ነው ሱፔሪየር ይላል፣ ሁለተኛው ቲዮሪ ደግሞ ህግ ነው ቀዳሚ ይላል፣ ሶስተኛው ደግሞ ምን ይላል? ደሴም ናቸው፣ ደሴም ቲንግ ናቸው፣ ከተለያየ ፐርስፔክቲቭ ነው የምናየው፣ ግን ሞር ፋንዳሜንታሉ ህግ ነው የሚል ነጥብ ነው የሚያነሱት። ሌትስ ሴይ እስቲ እናንተ እንዴት ታስባላችሁ? ለእናንተ ሞር ሴንስ የሚሰጠው ቲዮሪ የትኛው ነው? ፕላስ ለምሳሌ እንደ አንድ ጥያቄ ለምሳሌ አስተማሪ ክላስ ላይ ሊጠይቃችሁ የሚችለው ጥያቄ ሪሌሽንሺፕ ቢትዊን ስቴት ኤንድ ሎው የሚል ጥያቄ ላይ ኮንሰፕት ላይ do you agree አይነት ነገር ማለት ነው። state is superior to the law do you agree state ከህግ የበላይ የሚል የመጀመሪያው ቲዮሪ ላይ ማለት ነው። እንደዛ ብሎ ተጠይቃችሁ ምን ብላችሁ ተመለሳላችሁ? do you agree or do you agree ከሆነ yes ካላችሁ why፣ ማተስማሙ ከሆነ ደግሞ no ካላችሁ why፣ yes ካላችሁ why፣ no ካላችሁ why። አስቡበትና እስቲ አስተማሪንም ጠይቁ፣ በራሳችሁ ዴቨሎፕ ለማድረግ ሞክሩ። ሪሌሽንሺፕ ቢትዊን ዘ ሎው ኤንድ ስቴትን በተመለከተ ሞር ለእናንተ ሴንስ የሚሰጠውን ሳይድ ይዛችሁ መከራከር፣ ሀሳብ ማንሳት ትችላላችሁ። አይ እንደዚህ ነው ትክክለኛው ይሄ ነው ብሎ አስተማሪ ሳይድ ይዛል አይዝም፣ ክላስን ጠይቁ፣ እርስ በርስ ከተማሪዎች ጋርም ዲል አድርጉበት። ኔክስት እንቀጥላለን። ይህን ይመስላል የዛሬው ሴሽናችን። ጀስት
ፎርዋርድ አድርጉ፣ ለልጆች ሼር አድርጉ። ግልጽ ያልሆነ ነገር ስታነቡ በፈተና መልክ ምናምን ብቻ መጠየቅ የሚችሉት ነገር ካለ በተመቻቹ መንገድ ማንሳት ይቻላል። ቴንክ ዩ